አሁን ወዶቼ ይኸው እንደዚህ ወጥቶልኛል። እዚህ አውጥቼዋለሁ ማለት ነው። እዚህ ጋር ሳህን አዘጋጅቻለሁ። ሳህኔ ላይ አደርገዋለሁ ማለት ነው። ዋው አያችሁ፣ እንደዚህ አድርጋችሁ መጠቀም ትችላላችሁ። እንደዚህ ድርቀት ለሚያጋጥማችሁ ልጆች እንደዚህ እያደረግን ዋው አያችሁት፣ በቀላሉ ቤት ውስጥ ማዘጋጀት ይቻላል። ይህን የመሰለ ቅቤ እንደዚህ አድርገን አዘጋጅቻለሁ። አሁን ለአንድ የሚሆነኝ ነው ያዘጋጀሁት። አያችሁት አይደለ? በጣም ምርጥ ቅቤ ንጹህ ዛሬ እንደዚህ አድርገን አሬራውን እናወጣለን። አሬራውን እንደዚህ እያወጣው አሁን ምን አድርጋለሁ? ቀዝቃዛ ውሃ ጨምርበታለሁ አሬራው እንዲወጣል ማለት ነው። በረዶ ጨምርበታለሁ፣ ቀዝቃዛ ውሃ ጨምርበታለሁ እንዲወጣልኝ ማለት ነው። ከዚህ ይወጣል ማለት ነው። አሬራ ከውስጡ እንዲወጣ ያኔ በቃ ንጹህ ቅቤ ማለት ነው። በቃ ሲያምሩ አያችሁት። በቀላሉ ማዳም ቤት የሚሰሩ በተለይ ለዚህ ቅቤ ቅባት አንጀት አያርስም። የቅቤ ምንም ያክል የቅቤን ያክል ጭንቅላታችንን ሊያርሰው አይችልም። ያርጌ አስቀምጠዋለሁ ትንሽ አሬራው እስኪወጣ ነው። አሬራው ሲወጣ እዚህ ላይ ነጭ ነገር አናይም ማለት ነው። አሁን ቤተሰብ እኔ እዚህ ጋር ሂና አዘጋጅቻለሁ። እኔ ቅቤ መቀባት የምወደው በሂና ነው። በሂና ደስ ይለኛል። አንደኛ ነገር በቅቤ ስትቀቡት ይይዛል፣ በጣም ነው የሚይዘው። እኔ እንደዛ ነው የሚይዝልኝ። እኔ ክርችች ምናምን አይለም። በተፈጥሮ ሂና ጸጉር የማከርቸች ባህሪ ያለው የበዛ ምናምን ይመስለናል። ግን እንደዚህ በቅቤ ስትቀቡት ልስልስ ያለ ነው። በጣም አሪፍ ነው። እኔ እዚህ ጋር 4 ማንኪያ ሂና ተጠቅሜያለሁ። እዛ ደግሞ በሻይ ነው የምበጠብጠው። ሻይ ቅጠል አለኝ። እንደዚህ በሻይ ቅጠል እበጠብጠዋለሁ። ሻይ እንደዚህ አድርጌ በጠብጠውና በትኩሱ ያችሁት ልስላሴው ማሻአላ ነው። በጣም አሪፍ ነው። ይሄንን መጀመሪያ ቅቤ እንቀባና አንጋይስዬ ይኸው ቅቤ እንደዚህ አዘጋጅቼዋለሁ ማለት ነው። አያችሁት? ምርጥ ቅቤ አወጣሁኝ ማለት ነው። እዚህ ጋር ሂና አለኝ። ጸጉሬ ልቀባ። እዚህ ጋር ደግሞ ኮኮናት ኦይል አለኝ። ኮኮናት ኦይል በጣም ምርጥ ነው ለጸጉር። ይሄ ከእንዲመጣ ኮኮናት ቅባት ነው። ናቹራል ነው። ለምግብ መጠቀም ይቻላል።
ለሁሉም ነገር ለፊት መቀባት ይቻላል። እኔ ምንድነው የማደርገው ከሂናው ጋራ ነው የምቀይጠው። ከሂናዬ ጋራ ቀይጠዋለሁ። ያያችሁት? ዋው በጣም ምርጥ ነው። ተዘርጋችሁ ጸጉራችሁን መንከባከብ በቀላሉ በቤት ውስጥ በሚገኝ ነገር ያያችሁት? ምርጥ ነው። ያያችሁት? በጣም ምርጥ ነው። እዚያ ግን እዚህ አድርጋችሁ ጸጉራችሁን ቀባት ትችላላችሁ። በጣም ትኩስ ነው። ያው እንዲይዝልኝ እኔ በትኩሱ ነው የምጠቀመው። ጸጉሬ ልቀባው